አባት ወይ ደግሞ እንግዲህ የእምነት አባት ተብለው ከተዘረዘሩት ውስጥ መንፈሳዊ ዓለም ላይ ጸሎታችንን ሰምቶ ሊመልስ የሚችል የልባችንን መሻት ሊያደርግልን የሚችል ለምሳሌ ስራ ካጣን ለቦዘኔ ስራ የሚሰጥ አለ ወይ? ልጅም ቢካለን ልጅ የሚሰጥ መልአክ አለ ወይ? ህይወት ከተዘበራረቀብን ከዚህ ዝብርቅርቅርቅ የሚያላቅቀን ሰማዕት አለ ወይ? እነዚህ ሁሉ ካሉ ኢየሱስ ጋር እኛ ምን አታገለን? ለምንድን ነው ኢየሱስ ኢየሱስ የምንለው? እነዚህን ሰዎችን ሰብስበን ለምንድን ነው እኛ ማንዘክረው? ለምንድን ነው ቅዱሳንን ማንዘክረው? እድሜ በዛው አያይዘ ያው ዝክር አያውቁም ነው የሚሉ ለምንድን ሻማ ማናበራው? ለነሱ ጌታ ይባርከኝ። ተባረክ እንዳልክዬ። እሺ ቴንክ ዩ ወንድምነት። ጥሩ ጥያቄ ነው የተነሳ። አንዳንዶቹንም ትናንትና አንስተናቸው ነበረ። እሺ ግልጽ ነው። እግዚአብሔር ይባረክ። ኦኬ ቴንክ ዩ ሜላ። የብሉይ ኪዳኑ ያህዌ የአዲስ ኪዳኑ ኢየሱስ ነው ወይ? አዎ። ማን ይሄንን ያለው? ኤርሚያስ አበበ አይደለም ያለው። የአዲስ ኪዳን ሐዋርያት ይህንን በደንብ አጽንኦ ሰጥተው ተናግረዋል። የብሉይ ኪዳን ቅዱሳን ነቢያት ይህንን አጽንኦ ሰጥተው ተናግረዋል። ኢየሱስ እርሱ የእስራኤል አምላክ የአብርሃም አምላክ ያህዌ ነው። ስለዚህ ነቢያት የተናገሩት ነው። ስለዚህ ብሉይ ኪዳን ላይ ስንናገር ማንም ብሉይ ኪዳንን ተናግሮ አዲስ ኪዳንን ክርስቶስን ካላሳየ በቃ ዝም ብሎ ፎርሿል ማለት ነው። በቃ ዝም ብሎ ታሪክ ነው ያወራው ማለት ነው። ምንም እንኳን መጽሐፉ እስትንፋሰ እግዚአብሔር ያለበት መጽሐፍ ቢሆንም በታሪክ መልክም የዘገበው ቢኖርም አንዳንዱም ደግሞ ትንቢት አብዛኛውም ትንቢት ስላለው ከትንቢቱ ደግሞ አንደኛው ነው ማዕከል ዋናው ኮር ነገር መሲሁ ላይ ነው የሚያነጣጥረው። ስለዚህ መሲሁ ላይ ብሉይ ኪዳን ላይ የተናገሩ ነቢያት ምን እያሉ ነበር እየተናገሩ ያሉት? ስለ አምላክነቱ፣ ስለ መሲሁ አምላክነት፣ ስለ መሲሁ አዳኝነት በግልጽ ተናግረዋል። ስለዚህ ብሉይ ኪዳን ላይ የሙሴን ሕግ አምስቱ ብሔረ ኦሪትንም እንደዚሁ የነቢያትንም የመዝሙራትንም መጽሐፍት ብናነሳ ያው ጌታችን የተናገረው ሉቃስ ወንጌል መጽሐፍ ምዕራፍ 24 ቁጥር 44 ላይ በሙሴ ሕግና በነቢያት በመዝሙራት ስለኔ የተጻፈው ይፈጸም ዘንድ ይገባል ብዬ ነገርኳችሁ ቃሌ ይህ ነው ይላል። ስለዚህ በሙሴ ሕግና በነቢያት በመዝሙራት የተጻፉት ስለማን ነው ማለት ነው? ስለ መሲሁ ነው የተናገረው። አብዛኛዎቹ የሚናገሩት አብዛኛዎቹ ትኩረት የሚያደርጉት እሱ ላይ ነው። ስለ ሌሎች ሀገሮች፣ ስለ አሕዛብ መንግስታት፣ ስለ እስራኤል በደልና ኃጢአት ምናምን ነገር ስለ ግለሰቦች ውድቀት ምንም ቢያወራም እንኳን ቅሉ ግን መጽሐፉ በመጽሐፍነት ደረጃ አብዛኛው የሚያወራው ስለ መሲያው መገለጥ ነው። ስለዚህ ጌታም ከዚህ የተነሳ በመጽሐፍት የዘላለም ሕይወት ያለ ይመስላችኋል፣ እነሱ ግን ስለኔ የሚመሰክሩት ብሎ ተናግሯልና የመጽሐፍት ምስክርነት በተለይ የብሉይ ኪዳን የሶስቱ መጽሐፍ ጥቅልሎች የሙሴ ሕግ የነቢያትና የመዝሙራት መጽሐፍት አብዛኞቹ ትኩረት የሚያደርጉት መሲሁ በስጋ የሚወለደው ጌታ እሱ የዳዊት ልጅ እንደሆነ የዳዊት ልጅ ሆኖ ሰው ሆኖ እንደሚወለድ ከዛ በፊት ግን አስቀድሞ ግን ከዘላለም የነበረ አምላክ መሆኑን አጽንኦ ሰጥተው ይናገራሉ። ለዚህም ነው ብሉይ ኪዳን ላይ ሲናገር ቶሎ ወደ አዲስ ኪዳን መንፈሴም የሚመጣው የሚቸኩለው የአዲስ ኪዳንም ሐዋርያት ይህንኑ እንደዚሁ አድርገው እንደውም በደንብ ተናግረዋል ማለት ነው። ስለዚህ እያንዳንዱ የሕጉ መሰጠት የመቅደሱ ስርዓት የተስፋው ቃል በሙሉ ለነሱ ቢነገርም እንኳን በተለይ የሕጉ መሰጠትና የመቅደሱ ስርዓት እያንዳንዱ ንግግር አለው፣ እያንዳንዱ የሚያወራው አለ፣ እያንዳንዱ ስለ አካሉ ያወራ ነበር። አካሉ ክርስቶስ ነው። ጳውሎስ ነው ይህንን ደፍሮ እንኳን የተረጎመልን። ጥላ የሆነው ግን እነሱ ሲያገለግሉ ነበር ማለት ነው። ስለዚህ አዲስ ኪዳን ሳነብ ደስ እንደሚለኝ ብሉይ ኪዳንም ሳነብ በጣም ደስ የሚለኝ፣ አዲስ ኪዳንም ሳነብ እንደሚገባኝ ብሉይ ኪዳንም እንደዚሁ በጣም ይገባኛል። ያን ደግሞ ያደረገ እግዚአብሔር ነው እንጂ ከኔ የሆነ አይደለም። ሁላችሁም ጋር እንደዚሁ አይነት ነገር እንዳለ ነው የምንረዳው። እኔ የተለየ ስፔሻሊስት አይደለሁም። ግን በቃ ብዙ ጊዜ ብሉይ ኪዳን ላይ አንዳንድ ሰዎች ነው አንተ እንደውም አማኞች ሁሉ ብለውኛል። እንደዚህ አይነት ከንቱ ሐሳብ ያላቸው አማኞች ማለት ነው። ስም መጥራት አልፈልግም። እዚህ ሶሻል ሚዲያ ላይ ያሉ አንዳንድ ስራ ያጡ ሴቶች እና ስራ ያጡ ወንዶች ወጣው ምን ኤርሚያስ አሁን ምን ያንኑ ገድልና ድርሳን እንጂ ከዛ ባለፈ ደግሞ ብሉይ ኪዳን ምናምን ነገር እያለ እንትን ከበሮ ይደልቃል እንጂ ምንም የሚያውቀው ነገር የለም ብለው ሲሉ ሰማኋቸው። ያሉት ግን ጴንጤነን ብለው የሚሉ ወገኖች ናቸው። እና ኑንላፋ ብዬ ጥሪ ማድረግ አልፈለኩም። እንላፋ ማለት አሁን ከነሱ ጋር እዚህ አስገብቼ
እነሱ ከአዲስ ኪዳን እየጠየቁኝ እኔም ደግሞ ከአዲስ ኪዳን የማይደፍሯትን የራእይን መጽሐፍ ጠይቃት ነበር ያችን እህት ወይ ያን ወንድም ማለት ነው እዛ ጌታ ይመስገን አሜን ሃሌሉያ እያለ በየደቂቃው ይጨርሳል እንጂ አይወጣውም ለመውጣት ማጥናትና ማንበብ መማር ይጠይቃል ማለት ነው ስለዚህ ኦኬ የእግዚአብሔር ቃል ስለሆነ ያው እንቀበላለን እንደዛ ነው አይደል የተማርከው መሰረታዊ ክርስትና ትምህርት ስትማር እንዳልክዬ 66 ውስጥ ትንፋሰ እግዚአብሔር ያለበት ቅዱሳት መጽሐፍትን እንቀበላለን አይደል አዎ በቃ ስለዚህ በ66ቱ የእግዚአብሔር ቃል ላይ ይሄ ቀረሽ ብሎ ምተው መጽሐፍ የለም እና የአዲስ ኪዳን መጽሐፍቶች አብዛኞቹ ጠንካራ አይደሉም ለምን ጌታችን አምጥቶ በግልጽ አማርኛ አውርቶናል ምንም የኢየሱስ ንግግር እንደ ውሃ የምትጠጣው በቃ ህጉን አምጥቶ ተናግሮ በቃ ምንም እንዳንደክምበት ማለት ነው የጳውሎስ መልእክታት እንደዚሁ አንዳንዶቹ የሚያስቸግሩ አሉ ብሎ ቢልም ቅዱስ ጴጥሮስ ሲናገር ማለት ነው እና እነሱ አካባቢ ላይ ጠንካራ ነገር ያላቸው ላይ ከኔም የተሻለ ዕውቀት ያላቸው ወንድሞችን እንጠይቃለን እኔ ዕውቀት ማማነኝ ብዬ አላልኩምና ግን ደግሞ በጣም ትቢተኛ የሆነ ጴንጤ ካገኘው ራእይ መጽሐፍ ላይ ወስጄ ገትራዋለሁ እሱም ምን የምንጠይቃለን ማለት ነው በጣም ትቢተኛ ለሆነ ጴንጤ ለነሱም ትቢተኛ ለሆነ ኦርቶዶክስ ኤርሚያስ የእግዚአብሔርን ቃል አያውቅም ብሎ የሚል ካለ እንዳልክዬ ስለተሰቀለው ስለመድኃኔ ዓለም ለምንልኝና ከሙሴ ሕግ እስከ ሚልኪያስ ድረስ ባለው ላይ ድንገት ነው መብረቃዊ ጥቃት ነው የምናደርገው ምንም አይነት ኮሜንታሪ ሳያነብ እኔም ሳላነብ እሱም ሳያነብ አንተው ራሱ ጠንካራ የሚባሉትን ክፍሎች ትሰጠናል ተርጉም ትለዋለህ እሱን ምንም ካሜራ እንደዚህ ፊት ለፊት እየታየ ማለት መጽሐፍ ለፊት ሳያስቀምጥ ሞባይሉ እንዲህ ሳይጎረጉር ሳይነካ ምንም ነገር ሳያደርግ እጁን ወደ ላይ እንደዚህ ብሎ ነው የሚተረጉመው እኔም ተረጉማለሁና ያኔ መድኃኔ ዓለም ያሳየናል ብሉይ ኪዳን ላይ ማለት ነው ብሉይ ኪዳን ከአዲስ ኪዳን ደግሞ ራእይ ሴቲቱ የተቀመጠችበት ተራሮች ዘንዶ ጅራቱ ቀንዱ ራሱ ዘውዱ ነገር ብሎ የሚለው ያው እንግዲህ ዘንዶ ማለት አንድም ፕሮቴስታንት ነው ብሎ ከማለት ውጪ ምን የሚያውቁት ነገር አለ ምን ያው ይሄ ትውልድ እኮ ነው መጽሐፍ ቅዱስ አታውቅም ብሎ የሚለው ማለት ነው ዘበና አንዴ ቦሌ መድኃኔ ዓለም ሲሰብክ የቡዲዝም አይነት ቀሚስ ነው የለበሰው ቡዲዝሞቹ የሚለብሱት ቀይ ነው ምናምን ነገር ቢጫ አይነት ነገርና አልፍ ነበር በዛ በካልዲስ ቁጥር 1 ያቺ ካልዲስ ፍለፊት በመድኃኔ ዓለም ጋር ያለችው እዛ ከጓደኞቼ ከአገልጋዮች ጋራ ማኪያቶተን በዛ የቀነኒሳ ሆቴል በተሰራበት ጋር ወርታች ወደ ኢድና ወደ እንትን ምንድን ነው ወደ ብራስ ሲሄድ ይሰብካል ወደ ምሽት አካባቢ ነው ዘበነ ነው የሚሰብከው ራእይ መጽሐፍ ምዕራፍ 12 ነው የሚሰብከው ዘንዶ በሴቲቱ ላይ ተቆጥቶ በእመቤታችን ላይ የፕሮቴስታንቱ ሃይማኖት የዘንዶ ራስ ነው ወገኖቼ ብሎ ይላቸዋል ተረታ ባገኘውት በእውነት ተረታ በጣም አስነዋሪ እንዲህ አይነት ትርጉም አይሰጥም የዘንዶ ራሶች ፕሮቴስታንቶች ናቸው እያለ ማለት ነው ቀንዶቹ እነሱ ናቸው እመቤቴን እየወጓት አላለም አን እንዲተረጎማል ወንድሞችና እና እንደዚህ ተረጎማል ወይ ስለዚህ ምን ለማለት ነው እዚህኛም ቤት አሉ ግን እግር አልጣላቸውም አንዷን ባለፈው ኤርሚያስ ያለ ብሉይ ኪዳን መጽሐፍ ምን የሚያውቀው ነገር አለና ነው ነገር ስትነበረና በርግጥ ይሄ የውጭው ዓለም በጣም መጥፎ ነው ብራዘር የቤት ዘግተህ እኮ ብቻ ነው የምትቀመጠው ባሎቻቸው ቤት ቆልፈውባቸው ሲመጡ ቤት ከፍተው ሃኒ ቤቢ ብሎ እስኪሏቸው ድረስ እዚህ ይመጡልህና ምንም ነገር የሚያርጉት ነገር የለም ካሜራ ከፍተው ሜሎስ እንደሆነ አታዩን አይተሻል የሜሎስ አይኑ የግራው ላይ ትኩረት አርገሽ አይተሻል ምናም ነገር ብለው የሌለ ነገር ለማውጣት የሚቀመጡ ሴቶች አሉ የኛው ፕሮቴስታንት ነን ብለው የሚሉ ላይቭ ገስት እየከፈቱ አንድ የረባ ነገር አያወሩ አንድ ሰው የሚድንበትን ነገር አይናገሩም ንስሐ ለእግዚአብሔር በልጁ በክርስቶስ ኢየሱስ ሰጥቷቸው ወደ መንግስቱ እንዲጨመሩ የሚያደርግ አንዲት የረባች ነገር አያወሩ እና በእነሱም ነው ከብሉይ ኪዳን መጽሐፍት በቀር ምን የሚያውቁት አሉ ብላለች አለችኛ አንደኛይቱ
የአዲስ ኪዳን መሰረት ብሉይ ኪዳን መሆኑን ባወቅሽ ኖሮ ማነሽ ወይዘሮ ጥዶ ዘለል እናንተ እንደዚህ ነው ብየመጣራው ወይዘሮ ጥዶ ዘለል ማለት ነው ጌታችን ከሙሴ ሕግና ከነቢያት ከመዝሙራት እየተጠቀሰ የተናገረውን ብታቂ እነ ቅዱስ ጳውሎስ እነ ቅዱስ ጴጥሮስ ከብሉይ ኪዳን እየተጠቀሱ ያን ተናገሩትን ብታቂ ጳውሎስ በብራና የተጻፈውን አምጡልኝ ክረምቱ ሳይገባ ከበርኖሱ ጋር ብሎ ያለው የብሉይ ኪዳን መጽሐፍት መሆኑን ብታቂ አጵሎስም እንደዚሁ የቤሪያ ሰዎች መጽሐፍትን እየመረመሩ ይፈልጉ ነበር ብሎ የሚለው የብሉይ ኪዳን መጽሐፍት መሆኑን ብታቁ በብሉይ ኪዳን መጽሐፍት ላይ አንዳችሁም መላሳችሁን አታስንቀሳቀሱም ነበር ለኔ የአምላኬ የእግዚአብሔር ቃል ነው እጅግ እወደዋለሁ እና ብሉይ ኪዳንን ስንናገር ያው ማዕከሉ ያው እንዳልክ ማዕከሉ ክራይስት ነው የነቢያትን መጽሐፍት አውርተ ኢሳይያስ በዚህ ጋር መጥቶ በዚህ ገብቶ ኤርሚያስ ተነሳ ሕዝቅኤል ሄደ በዛ መጥቶ በባቢሎን ገብተው ምናምን ነገር በኮቦሮንስ ተቀምጠው ሰማያት ተከፍቶለት ምናምን ብለህ አውርተ ኢየሱስን ካላሳየህ አንተ ሰባኪ አይደለም መንፈስ ቅዱስ ይሄን ሁሉ ቢያስወራ የሚያሳይህ አጉልቶ የሚያሳይ ትልቁ አስኳል ክርስቶስን ነው በቃ የእግዚአብሔር ልጅ ደምን ነው የብሉይ ኪዳን መጽሐፍት ያወራሉ ስለ ክራይስት ያወራሉ ለዚህ ነው ከአይሁዳውያን ጋር ስነጋገር አዲስ ኪዳን መጽሐፍትን በፍጹም አልጠቅስም እነሱ ስለማይቀበሉት ማለት ነው እንጂ እኔ ስለማልቀበለው አይደለም እነሱ ስለማይቀበሉት ስለዚህ አንድን አይሁዳዊ ለማሳመን ከጌታ መንፈስ ጋር በተሰጠኝ ጸጋ ብሉይ ኪዳን ብቻ ጠቅሼ ነው ማሳመኑ ከዚህም የተነሳ ብዙዎች ወደ ጌታ መጥተዋል እዚሁ አሉ አሁን እዚህ ውስጥ ማለት ነው ከበር ለገናናው ለስሙ ይሁን አዲስ ኪዳንን አይናገርም እንዴ በረምረ የሚናገረው የኢየሱስን ሞት የሚናገሩ ነቢያት የሉም እንዴ የመሽያውን ሞት በደንብ እነ ሚልኪያስ ማን እነ ዘካርያስ እነ ዳንኤል እነ ኢሳይያስ አይናገሩም እንዴ ሞቱን ይናገራሉ ትንሳኤውን አይናገሩም እነ ዳዊት ይናገራሉ በስሙ በማመን አሕዛብ ንስሐና የኃጢአት ይቅርታቸው እንደሚያገኙ ነቢያት አይናገሩም ይናገራሉ በሐዋርያት ሥራ መጽሐፍ ምዕራፍ 10 ላይ እንደተናገረው ማለት ነው አሕዛብ በስሙ ተስፋ ያደርጋሉ ይሄም ደግሞ ነቢያት ይመሰክሩለታል ይላል አዎ አምላክነቱን አይናገሩም የብሉይ ኪዳን መጽሐፍት ይናገራሉ መሲህነቱን አይናገሩም የዳዊት ልጅነቱን ይናገራሉ ሞቱን አይናገሩም ይናገራሉ መቀበሩን አይናገሩም ይናገራሉ ትንሳኤውን አይናገሩም ይናገራሉ በስሙ ንስሐና የኃጢአት ይቅርታ ለእስራኤልም ቤት ለአሕዛብ ሁሉ እንደሚያገኙ የቆመውን የእሴይን ስር አሕዛብ ይፈልጉታል ማረፊያውም የተከበረ ይሆናል ብሎ የሚለው አይናገሩም ይናገራሉ በደንብ ይናገራሉ ዘሌዋውያን መጽሐፍትን ሳነበኔ ይሄ ነውር የሌለበት አውራ በጉ ምናም ነገር ብሎ ሲል እኔ ዛ ቀንድ ስላለው ዛ ብቻ ስለታረደው በግ አይደለም ኦኬ እሱ ጥላ ሆኖ ነው አየ አካሉን የቃሉ ባለቤት መንፈስ ቅዱስ ያሳያል ማለት ነው በደንብ የሚናገሩት ራሱ ጌታዬ እኮ ተናገረ አይደል እንዳልከየ ወንድሞች ተናገረ አይደል መጽሐፍት ስለኔ ይናገራሉ አለ ታዲያ የብሉይ ኪዳን መጽሐፍት ስለ ኢየሱስ እየተናገሩ መታ አንዲት ስራፈት ሴትዮ ወይ ስራፈት ወንድ ኤርሚያስ ብሉይ ኪዳን ላይ ብቻ ነው የሚናገረው ወደ ጓዳሽ ግቢ እትዬ ባልሽ ይመጣል ስራ ሰርተው ሲመጣ ቡና ዘጋይተሽ አሁነት ነው ያልተሰጣችሁ ሰዎች ምን ልታረጉ እንደወጣችሁ አላውቅም ምን ሳይሰጣችሁ ስጦታ ሳይሰጣችሁ እግዚአብሔር ስጦታ ሳይሰጣችሁ ማለት ተከፍተለና እንደዚህ ቀንደቧን እንዲህ አርጋ ቆማ አንዳንዶቹ ይወጣሉ ከዛ ደግሞ ራሳቸው የገባቸውን ተናግረው ቢወርዱ ጥሩ ሰውን ይተቻሉ አንድ ብትጠየቅ አንዲት አትመልስም ብሉይ ኪዳን ላይ አንብባው አታውቅም አይደለም መጽሐፍቱን ለመተርጎም አንብባው አታውቅም አጥንታው አታውቅም ወንድሞች ናቶች እንደዚህ ትክክል አይደለም ስለዚህ በእግዚአብሔር ቃል ላይ የተጻፈው ሁሉ እውነት ነው ስለ ጌታችን ስለ ኢየሱስ ክርስቶስ የተናገረው ብሉይ ኪዳን ስናገር ከአዲስ ኪዳን ጋር አገናኝቼ ብናገር ወንድሞች ናቶች ያው ሐዋርያቱም እንደዛ ነው ያደረጉት ጌታችንም እንደዛ ነው ያደረገው
እኔም ብቻ አይደለም ከኔ የተሻሉ ወንድሞችና እህቶች ስንት አሉ እዚህ እውነቴን ነው የምልህ አፍ የሚያስከፍቱ ብንሰማቸው ጌታ እግዚአብሔር ለትህትና አይደለም የምናገረው የእውነቱን ነው የምነግራችሁ በነገረ መለኮቱ ዓለም ገብተው ሁሉ ጭምር የሚናገሩ በጣም ብዙ አሉ አንዳንዶቹም ደግሞ ምን የብሉይ ኪዳን ሰባኪ ይላል እንዴ በደንብ ነው እንጂ የምሰብከው ወንድምዬ በደንብ የብሉይ ኪዳን ሰባኪ ማለት በደንብ ኢሳይያስ 53 እና አንተም ታውቀው ነው ኢሳይያስ 52 ላይ ቆሜ መሲሁን እንዴት እንደምሰብከው አሳያለሁ በጌታዬ ጸጋ 53ኛው ምዕራፍ ነው የምታውቀው አንተ 51ኛው ላይ 52ኛው ላይ ቆመ እና እንደዚህ ማለት አግባብ አይደለም ለማለት ፈልጌ ነው ቴንክ ዩ ስለዚህ ብሉይ ኪዳንን ሰው ኤርሚያስ ሰብኮ ወደ አዲስ ኪዳን አምጥቶ ከኢየሱስ ጋር አገናኘ ብለው ካሉ ይሄ ክስ በክስ ኮን የቀረበው እንኳንም አገናኘሁት መጽሐፉ እንደዛው ስለሚያገናኝ ለማለት ነው ማለት ወዳለው ተባረክ ኦኬ ሌላው ኢየሱስ ያድናል ስንል እነሱ ደግሞ እንቶኒ እናንተና እኮ ያድናሉ ብለው ይላሉ ለምሳሌ በኢየሱስ ክርስቶስ የኃጢአት ይቅርታን ታገኛለህ ብለህ ስትባል መጽሐፉ ብሎ ሲል እነሱም ደግሞ አይ የለም የኃጢአት ይቅርታ እኮ ሐሙስና እሑድ ባብገለህም ኃጢአት ይሰረይልሃል ብለው ይላል ሰው በአንዱ በእግዚአብሔር በኢየሱስ ክርስቶስ በማመን አሁን በሮሜ መልእክት መጽሐፍ ምዕራፍ 3 ቁጥር 21 ላይ በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል ይላል ኦኬ ያለ ሕግ ተገልጧል ምንድነው በሕጉና በነቢያቱ የተመሰከረለት የእግዚአብሔር ጽድቅ ሕግና ነቢያት ብሎ የሚለው እዚህ ጋር መጽሐፉ ማለት ነው ቶራና ነቢይም ማለት ነው የነቢያት መጽሐፍት አለ የሕግ ደግሞ የተባለው የሙሴ መጽሐፍት አለ ማለት ነው ስለዚህ በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል ወላይላል ስለዚህ ሰው የሚጸድቀው በማን ነው ብለን ቅዱስ ጳውሎስን ስንጠይቀው በእግዚአብሔር ሕግ በብሉይ ኪዳን ማለት ነው በቶራና በነቢያት መጽሐፍት ላይ በተጻፈው በተመሰከረለት በእግዚአብሔር ጽድቅ በሆነው በኢየሱስ ክርስቶስ በማመን ነው የሚጸድቀው ይላል ቅዱስ ጳውሎስ በሃይማኖቱ ቤት ደግሞ የምትጸድቀው የለም በዚህ ብቻ አይደለም እባብ ገለህ ሁሉ ትጸድቃለህ ይላል ይሄ ከሐዋርያቱ ትምህርት ጋር የሚስማማ ትምህርት ነው አይደለም ሰው እባብ ገለህ ትጸድቃለህ ብሎ የሚል ትምህርትን ያምናል እኔ ጋር ይመጣና ግን እንደ ምምል ቆም ብለህ ብታስብበት ብሎ ይላል ነው መጽሐፉ በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል እርሱም ለሚያምኑ ሁሉ የሆነ ይላል እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው ይላል ይሄ የእግዚአብሔር ጽድቅ በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው ይሄ የእግዚአብሔር ማዳን በኢየሱስ ክርስቶስ በማመን የሚገኝ መዳን ነው ያው በኢሳይያስ 56 ቁጥር 1 ላይ ሲናገር ማዳኔ ሊመጣ ጽድቄም ሊገለጥ ቀርቧል ብሎ በኢሳይያስ የተናገረው ማለት ነው ማዳኔ ሊመጣ ጽድቄም ሊገለጥ ቀርቧል የእግዚአብሔር ማዳንና የእግዚአብሔር ጽድቅ ክርስቶስ ነው ስለዚህ እሱ ያኔ ኢሳይያስ ከ700 ዓመት በፊት ጌታ ከመወለዱ ከ700 ዓመት በፊት ሊመጣ ቀርቧል ብሎ አለ አሁን ግን መጣ እግዚአብሔር ጽድቁን በአሕዛብ ፊት እኮ ገለጠው የእግዚአብሔር ማዳን የሆነ ክርስቶስ የእግዚአብሔር ጽድቅ የሆነ ክርስቶስ ተገለጠ እኮ ታየ በእስራኤል ልጆች ፊት ታየ እግዚአብሔር በአሕዛብ መካከል በሕዝብ መካከል የራሱን ጽድቅ ገለጠው በእርሱ የሚያምን ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ሆኖ ታየ ማለት ነው ስለዚህ ኢየሱስ ያድናል ብለን ስንል ሌሎች ያድናሉ ብለው ይላሉ በምንም አይነት መልኩ አንዳቸውም አድነውም አያውቁምም ለዘላለምም አያድኑም ማዳን የበጉ ነው ማዳን የእግዚአብሔር ነው ማዳን የማርያም አይደለም ማዳን የማንም አይደለም ኢቭን ቅዱሳን መላእክት እንኳን አያድኑም እግዚአብሔር ካላካቸው በስተቀር አያድኑም ሲልካቸው ነው ሊያድኑ የሚራዱት እና የሚመጡት ማለት ነው እንጂ ማንም ሰው ሚካኤልዬ ና አድነኝ ብሎ ቢለው ማን አያድንም አንተ ማን ሚካኤልን በመጀመሪያ ናሊ ብለህ የምትለው የት ነው አድራሻ ትታወቃለህ ከእግዚአብሔር ጋር ታርቀሃል ወይስ ገና በጠላትነት ነው ያለው በጠላትነት ካለ ከእግዚአብሔር ጋር ጠላት ነህ ማለት ነው በልጁ በክርስቶስ ኢየሱስ ሞት በመጀመሪያ መታረቅ አለብህ ከእግዚአብሔር ጋር በልጁ በክርስቶስ ኢየሱስ ሞት መታረቅን ስታገኝ እግዚአብሔር ያኔ እርቅን ስትፈጽም እግዚአብሔር ይልክልሃል እሱ መላእክቱን ስለአንተ ያዛቸዋል እንጂ የተባለ አንተ ታዛቸዋለህ አልተባለም ቅዱስ ሚካኤል እየሰጠራው ይደርስልኛል ብለው ይላሉ ደርሶም ማያውቅ በእውነት ነው ብዬ የምላችሁ በእርሱ ስም ጂኒ ደርሶልህ ሊሆን ይችላል በእርሱ ስም
አሳሳች ክፉ መናፍስት ደርሰው ሊሆን ይችላል እንጂ ቅዱስ ሚካኤል እንትና የሚባለው በላቸው የሚባለው ሰውዬ ጠርቶት የሚመጣ ማንም ሲጠራው ማንም ና ወደዚህ ብሎ ሲለው የሚመጣ ሂድ ወደዛ ብሎ ሲለው የሚሄድ እንዲህ አይነት የቆሎ ባልንጀራህ አይደለም። መላእክቱን ስላንተ ያዛቸዋል ነው ያለው። እሱ ሲያዛቸው ባለቤቱ ከስላሴ መንበር ትእዛዝ ሲወጣ ሊራዱ ይመጣሉ ወይ ሊያጠፉ ይመጣሉ። አጥፉ ብሎ ካላቸው ተልከው ይመጣሉ፣ ድምጥማጠን ያጠፋሉ ማለት ነው። ተራዱ አድኑ ብሎ ካለ መጥተው ያድነዋል፣ ታደጓል ማለት ነው። የእርሱ የመሆነው ደግሞ የማመልከው እግዚአብሔር መልአክ አላለም ጳውሎስ? በሌሊት ባጠገቤ ቆሞ ነበር ይላል። እዛ መርከቡ ስባሪ ላይ ሆኖ ማለት ነው። በመርከቡ ላይ ሆኖ ስለዚህ ሊራዳ ከአንተ ጋር ያሉትና አንተም አትሞቱም አትጠፉም ማለት በሰላም ትደርሳላችሁ። ኦኬ ሊራዱ ይመጣሉ። ጴጥሮስን ከወህኒ ከታሰረበት ሊራዱ ይመጣሉ። እግዚአብሔር ሲልካቸው ከተማን ለማጥፋት ይመጣሉ። እንደ ሰዶምና ገሞራን አይነት ማለት ነው። ይህችን ከተማ እናጠፋት ዘንድ እግዚአብሔር ልኮናል ብለው ማለት ነው። እግዚአብሔር ሲልካቸው አሁንም ለማጥፋት 185,000 ወታደር በተኛበት በአሶራውያን መንደር ላይ እግዚአብሔር መልአኩን ላከ። ሁሉንም ጭዳ አድርጓቸው አደራ በአንድ ቀለል። እነዚህን መልአክ እግዚአብሔር ሲልካቸው ያድኑሃል መተው ማለት ነው። የሚያድኑም ከዘላለም ሕይወት አይደለም፣ የዘላለምን ሕይወት የምታገኝበትን መንገድ ደግሞ ይጠቁሙሃል። እችን ሳልናገር ባልፍ በደለኛ ሆናለሁ። ከዘላለም ሕይወት አኳያ ቅዱስ ሚካኤል ያድናል አያድንም? ምን ሆነ ነው ኤርምያስ? ምንም አልሆንኩም አያድንም። ደህንነት በእግዚአብሔር ልጅ ትከሻ ላይ ነው ያለው። በዮሐንስ ወንጌል በዮሐንስ መልክ መጽሐፍ ምዕራፍ 5 ቁጥር 11 ላይ እግዚአብሔር የዘላለምን ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይሄ ነው ይላል። ልጁ ያለው ሕይወት አለ፣ እግዚአብሔር ልጅ የሌለው ሕይወት የለውም። የእግዚአብሔር ቅዱሳን መላእክት ግን ሰው የዘላለምን ሕይወት እንዲያገኝ የሚያግዙ ናቸው ብሎናል ዕብራውያን መልእክት ላይ ማለት ነው። እንዴት አይነት ነው እገዛቸው? እንዴት አይነት ነው እገዛቸው? ቆርኔሌዎስ ቤት የመጣውን መልአክ ታስታውሱታላችሁ። ሐዋርያት ሥራ መጽሐፍ ምዕራፍ 10 ያ መልአክ መጣ ቆርኔሌዎስን ጴጥሮስን ከኢዮጴ ያስጠራው አለው። ከቁርበት ፋቂው ቤት ተቀምጧል በእንግድነት። ከዛ መልአኩ ምን አለው? የምትድንበትን ነገር ይነግርሃል አለው ይላል። ስለዚህ የእግዚአብሔር መልአክ ለቆርኔሌዎስ ነገረው። ቆርኔሌዎስ ጴጥሮስን አስጠራ። ጴጥሮስ ነው ለቆርኔሌዎስና ለቆርኔሌዎስ ቤተሰብ የሚድኑበትን የመዳንን ወንጌል የሰበከው ጴጥሮስ ነው። መልአኩ ግን ምን ብሎታል? አስጠራውና አምጣው፣ የምትድንበትን ነገር ካፉ ትሰማለህ አለው። እንዲህ አይነት እርዳታን ያደርጋሉ። ምንም አትጠራጠር። በህልም አንድ አስታውሳለሁ። በህልም አንዲት ፌስቡክ ላይ ነው የት ነው እያለው በህልም በጣም ራሷን ልታጠፋ የነበረች እህት ማለት ነው። በህልም ህልም አየሁ ብላ መታ አይ ቲንክ ቲክቶክ ወይ ፌስቡክ ሰምቲንግ እንደዚህ ህልም አየሁ ካልጋ የተነስቼ ነው ሌሊት ነው አለች። አውሮፓውያን አሜሪካ ማን አውሮፓውያን ከአፍሪካ አላስታውስም በወቅቱ ማለት ነው ቦታው። እና በህልም አየሁ ራሴን ለማጥፋት ፈልጌ ስተናነቅ ነበር አለች። በገሃዱም ራሱ እንደዛ ሆና ነው የተኛችው። እንዴት እንደወሰዳት ሳታውቅ እንቅልፍ ወሰዳት። ራሷን ለመጥፋት እየተናነቀች ማለት ነው። ስትተናነቅ አድራ ራሷን በራሷ በገሃድ ማለት ነው ልታጠፋ። እንዴት እንደወሰደኝ ሳላውቅ ግን እንቅልፍ ወሰደኝ። ህልም አየሁ። በህልም ውስጥ አንተ ስትሰብክ ነው ያየሁትኝ እና አንተን እንድሰማህ የሚጠቁም አይነት ነገር በህይወቴ እንደዚህ አይነት ነገር አላየሁም። ተነስቼ ስከፍት አንተ ላይቭ ላይ ያለህ እየሰበክ ነው። አይ ቲንክ ቲክቶክ ላይ ይመስለኛል። ላይቭ ላይ ያለ አንተ ላይቭ ላይ እየሰበክ ነው አለች። ስለማን ነበር የምሰብከው? ስለ እግዚአብሔር ልጅ ስለ ኢየሱስ ክርስቶስ ሞትና ትንሣኤ። እዚሁ ከኦርቶዶክሳውያኑ ፍዝዝ ብሎ እኮ ነው የሚሰማው፣ አይሄድም። ደሞ ስብከት የትኞቹ ሰባኪዎቻቸው ናቸው እነሱ እንደዚህ ቁጭ ብለው ሊሰሟቸው የሚችሉ ስብከትን? ያ አንድ ልጅ ነው ያለው ጺሙን እንደዚህ እየላገ አግናጢዮስ፣ ሄሬኒዮስ፣ ሱሱኒዮስ፣ ሰባሪዮስ፣ እንጦሮንጦስ፣ መቃሪዮስ፣ መርቆሪዮስ በቃ እንደዚህ ይሄ ነው ስብከት። እና ጌታን ተቀበለቻችን ልጅ ወንድሞች ናቶች ጌታን ተቀበለች። እንደዚህ የእግዚአብሔር መልአክ ሊጠቁሙ ይችላሉ። ምንም አትጠራጠር። ቅዱስ ገብርኤል መልአኩ መጥቶ እዚህ ቲክቶክ ላይ ከሚያገለግሉ ሰዎች ምንም አትጠራጠረኝ አልኩ። መላእክትን የመስማት ነገር ካላቸው ሂድና ኤርሚያስን ሂድና ሜሎስን ሂድና እንዳልክን ስማው ብሎ እንደሚል አትጠራጠር። እኛ የእግዚአብሔርን ቃል ስለምንሰብክ
የኢየሱስን ማዳን ስለምንሰብክ ማለት ነው። ሞቱንና ትንሣኤውን ብሎ ማዳኝነቱን ለሕዝብና ለአሕዛብ ስለምንመሰክር ጴጥሮስን ሂድና አስጠራውና ይምጣ ብሎ ካለ የጴጥሮስ ስብከት ጴጥሮስ መዳን በሌላ በማንም የለም ብሎ ያለውን የጴጥሮስን ጌታ ማን ነው እየሰበከ ያለው? እኛ ወይስ እነሱ? እኛ ነን እየሰበከን ያለ ነው። ብቻውን ያድናል ኢየሱስ ብለን እንለው እኛ ነን። እነሱ ጋር እኮ ከእናቱ ከአክስቱ ከአጎቱ ከወንድሞቹ ከአዝማዶቹ ሁሉ ጋር ያድናል ብለው የሚሉ የለም። እንደዚህ አይነት ትምህርት ይሄ ሻውራራ ወንጌል ይባላል። የእግዚአብሔር ልጅ ኢየሱስ ብቻ አዳኝ ነው። ምክንያቱም በመስቀል ላይ ለሰው ልጆች በደልና ኃጢአት ሞትን የቀመሰው እሱ ስለሆነ ማለት ነው። ኦኬ ሶሪ እንግዲህ ስላስረዘምኩ። ኦኬ ስለዚህ ሌሎች ያድናሉ ብለው የሚሏቸው ከመላእክት ጀምሮ የዘላለምን ሕይወት በተመለከተ አይሰጡም፣ አያድኑም። ቅዱስ ሚካኤል መልአኩ የዘላለም ሕይወት አይሰጥሽም እህቴ። ከሰማሹ ግን የዘላለም ሕይወት የሚሰጠውን ጌታ ግን ይጠቁማል። ቅዱስ ገብርኤል የዘላለም ሕይወት አይሰጥህም። የዘላለም ሕይወት የሚሰጠውን ጌታችን ኢየሱስ ክርስቶስን እነሆ የምስራች ብሎ ነግሮናል፣ ሰብኮናል መልአኩ ማለት ነው። ጌታ ይባረክ። እሺ ጸሎትን ወደ ማን ነው የምናቀርበው? እኛ ወደ እግዚአብሔር ነው የምናቀርበው። እኛ ወደ እግዚአብሔር ነው የምናቀርበው። ሌሎችስ? ሌሎች ወደ ዛፍ፣ ወደ ወንዝ፣ ወደ ሸለቆ፣ ወደ ተራራ፣ ወደ ኮረብታ፣ ለግንዱ፣ ለከብቶቹ፣ ለላሞቹ ሁሉ ያቀርባል። የሰው ዘር እንደዚህ ነው። እኛ በምን መሰረት ነው ጸሎትን ወደ እሱ የምናቀርበው? በመዝሙር 65 ላይ እግዚአብሔር ቃል ሲናገር ጸሎት ሁሉ ስጋ ለባሽ ሁሉ ወደ አንተ ይመጣል ነው ብሎ ያለው። የስጋ ለባሽን ሁሉ ጸሎት የሚሰማ እግዚአብሔር ነው። ወደ እግዚአብሔር ነው የምንጸልየው። እግዚአብሔር ነው ሁሉን የሚሰጥ። መብልን ቢሰጠን እግዚአብሔር፣ ጤንነትን ቢሰጠን እግዚአብሔር፣ እድሜ ቢሰጠን እግዚአብሔር፣ ልጆች ቢሰጠን እግዚአብሔር፣ ጉልበት ቢሰጠን እግዚአብሔር፣ አይምሮን ቢሰጠን እግዚአብሔር፣ ጥበብን ቢሰጠን እግዚአብሔር። ሁሉ ከእርሱ ነው፣ ሁሉ በእርሱ ነው። ሁሉን እግዚአብሔር ቢሰጠን ሁሉን የሰጠ እግዚአብሔር ነው። ምስጋናና ክብር የተገባው እሱ ነው። ጸሎት ወደ እሱ ነው የሚቀርበው። አንኳኩ ይከፈትላችኋል፣ ለምኑ ይሰጣችኋል ብሎ ሲል ወደ እሱ እንድንለምን፣ ወደ እሱ እንድናንኳኳ፣ ወደ እሱ እንድንጠይቅ እንጂ ወደ ሌሎች እንድንጠይቅ የመጽሐፍ ቅዱስ ትምህርት አይደለም። ፈጽሞ መሆኑ አያውቅም። አባቶቻችን አንዳቸውም ወደ መላእክት ጸልየው አያውቁ። አንዳቸውም ወደ የቀደሙ የብሉይ ኪዳን ነቢያት እንደነ ዳዊት እንደነ ኤርምያስ ምናምን ነገር ያሉት በተለይ እንደነ ዳዊት አይነቶቹ ከነሱ በፊት የነበሩትን አባቶች እና አብርሃም እና ይስሐቅ እና ያዕቆብን ሲለማመኑ አናይም። የትኛው እስራኤላዊ ነው አብርሃም ልጅ ስጠኝ ብሎ የሚጸልይ? የትኛው እስራኤላዊ ነው ይስሐቅ ጤንነትን አድለኝ ብሎ የሚል? የለም። እንደዚህ አይነት ካሉ አይሁዳውያን ራሱ እንኳን ይግቡ። የለም። ራሔል ባሏን ያዕቆብን እህቷ ሊያ ያው ደጋግማ ወንድ ልጆች ነው ለሽ። እግዚአብሔር ግን ራሔል መካን ሆና ነበር፣ ልጅ አልሰጣትም። አንዴ ቀርባ ወደ ያዕቆብ ወደ ባሏ ቀርባ ለምን ልጅ አሰጠኝም ብላ ስትለው እኔ በእግዚአብሔር ፈንታ ነኝ አላት። ልጅ የለመነችው ማን ነው? ያዕቆብ ነው። ያዕቆብ ባሏ ነው። ኦኬ የሊያም ባል ነው፣ የራሔልም ባል ነው። ስለዚህ ያዕቆብ ከራሔል ጋራ ከሊያ ጋራ የግብረ ስጋ ግንኙነት እንደሚያደርገው ከራሔልም ጋራ የግብረ ስጋ ግንኙነት ያደርጋል። ልጅን ግን በማህፀን ሊሰራ የሚችል የአንድዬ ስውር እጅ እንጂ የያዕቆብ እጅና የራሔል የሊያ እጅ አይደለም። ስጠኝ ልጅ ብላ ስትለው እኔ በእግዚአብሔር ፈንታ ነኝ አላት። ያዕቆብ በእግዚአብሔር ፈንታ ነኝ ወይ ብሎ ሚስቱን ራሔልን ተቆጥቶ ገስጾ ልጅ ሰጪው እግዚአብሔር እንደሆነ ያዕቆብ ካመላከተ አሁን አርሴማ ልጅ ትሰጣለች እነንተና ልጅ ይሰጣሉ እያሉ የሚቀልዱ ቀልደኞች ጽድቃቸው ከያዕቆብ በልጦ ነው ወይ መጠየቅ ያለበት? የአርሴማም ይሁን የማርያም ጽድቋ እውነት አሁን ከያዕቆብ በልጣ ነው? ማርያም የጌታ እናት ማለት ነው። ሲጠራ እኮ እግዚአብሔር ሲጠራ የአብርሃም የይስሐቅ የያዕቆብ አምላክ ነው የሚባሉ እነዚህ ሶስት ርዕሰ አበው በጣም እግዚአብሔር ከነዚህ አባቶች ጋር ያቆመውን ኪዳን ውስጥ ነው ማርያም ራሱ የጌታ እናት የተገኘችው። እነዚህ ናቸው መሰረት ብራዘር። አብርሃም፣ ይስሐቅ፣ ያዕቆብ። ማዕፀንን የዘጋ ማዕፀንን የከፈተ እግዚአብሔር ነው ልጆችን የሚሰጥ። በእኛ ሀገር ማን ነው ተክልዬ ልጅ ሰጡኝ ይላል? አይችልም ወንድምዬ። ገብርኤል ሊሰጠኝ ይላል? በፍጹም እኮ ነው ብዬ የምልህ አይችልም። ቅዱስ ገብርኤል መልአኩ ልጅ መስጠት አይችልም። ተክለ ሃይማኖት ልጅ መስጠት አይችልም። ጊዮርጊስ በምንም አይነት መልኩ ልጅ መስጠት አይችልም። የጌታ እናት ማርያም ልትሰጥ አትችልም። የእሷ ስራ አይደለም። ያለ ስራቸው
ልታሰሩ አትፈልጉ አይችሉ ልጆች የእግዚአብሔር ስጦታ ናቸው ነው የሚለው አለቅ ወደ መጽሐፉ ስትመጣ እንዲህ ረገጥ አድርጌ የምነግር ቦልድነስ የሆነኝ የእግዚአብሔር ቃልና የእግዚአብሔር መንፈስ ነው አይሰጡ ጌታ ግን ይሰጣል እግዚአብሔር ግን ቸር ነው ሳራን መካን ሆና ልጅ የሰጣት እሱ ነው ርብቃ መካን ሆና መንታ በውስጧ እንዲወለዱ ያደረገ ያዕቆብና ኤሳውን የሰጠ ጌታ ነው ራሔል መካን ሆና ልጅን የሰጣት ዮሴፍና ብንያምን የወለደች በሷ ነው ሃና መካን ሆና ልጇን ሳሙኤልን የሰጣት እግዚአብሔር ነው ኤልሳቤጥ መካን ሆና ልጇን ዮሐንስን የሰጠ እግዚአብሔር ነው ማርያም ድንግል ሆና ልጅን እንድትወልድ ያደረገ ራሱ እግዚአብሔር ነው በመለኮታዊ ኪነ ጥበቡ ማለት ነው ያለ ወንድ ዘር በእግዚአብሔር መንፈስ ቅዱስ መለኮታዊ ኪነ ጥበብ ድንግሊቱ እንድትወልድ መካኖቹም እንዲወልዱ ልጆች እንዲታቀፉ ለነሱም ብቻ ሳይሆን ለሌሎችም ሁሉ ጭምር ለፍጥረቱ ሁሉ እንድንባዛ ይህንን የህይወትን ስርዓት ያበጀው እግዚአብሔር ብቻና ብቻ ነው በቃ ስለዚህ ልጅን እግዚአብሔር ከሰጠ ጤንነትስ ማን ነው የሚሰጥ እድሜንስ ማን ነው የሚሰጥ እመቤቴ እድሜን ትጨምር ይላል በፍጹም አትጨምርም አልኩ ብራዘር በፍጹም ይሄንን አለማወቃችሁን በጣም ልታውቁ ይገባል አትሰጥም የጌታ እናት ማርያም አሁን እኔ እግዚአብሔር ከሰጠኝ እድሜ ልትቀንስም ልትጨምርም አትችልም ቅዱስ ሚካኤል መልአኩ ሊጨምርም ሊቀንስም አይችልም የእግዚአብሔር ቃል በግልጽ ነው የተጻፈው ኦኬ ኢዮብ መጽሐፍ ምዕራፍ 14 ቁጥር 5 ላይ ሁሉ የምናገረው የሰው እድሜ የተወሰነ ነው የወሩም ቁጥር ባንተ ዘንድ ነው እሱም ሊተላለፈው የማይችለውን ዳርቻን አደረክለት ይላል ግልጽ ነው የሰው እድሜ የተወሰነ ነው የወሩም ቁጥር ባንተ ዘንድ ነው ይላል በሚካኤል ዘንድ ነው በማርያም ዘንድ ነው አይልም ባንተ ዘንድ ነው የኔም የእንዳልክም የሜላም የዳግየም የሌላው የፍጥረቱ ሁሉ የዘመኔ ቁጥርን የያዘው አንድዬ ነው እመቤቴ እድሜህን ተጨምረው ይላል አጨምረም እመቤቴ እድሜህን ታሳጥረው ይላል በምንም አይነት መልኩ አትችልም ስልህ አትችልም የጌታ እናት አልተሰጣትም የሷ ስራ አይደለም እድሜ ጨማሪም ቀናሽም እሷ አይደለችም እመቤቴ እድሜህን ትጨምርልህ ይላል እኔ መጽሐፍቱን ሳነበው የብሉይ ኪዳን መጽሐፍት እስከ ሽበት እስከ ሽምግልና ድረስ የሚሸከም እሱ እንደሆነ ነው የሚነግረን ዳርቻ አትተላለፍ ብራዘር አትተላለፍ እስከ ሽበት እስከ ሽምግልና ድረስ ሸከማለሁ ይላል ዳዊት ከእናቴ ማህፀን ጀምሮ ባንተ ላይ ተጣልኩ ይላልና የዘመኔን ቁጥር አስታውቀኝ ብሎ ይጠይቀዋል አትተላለፉ ወንድሜ የኔን እድሜ ማንም ሊቀንስ ማንም ሊጨምር አይችልም ከአንድዬ ከኢየሱስ ክርስቶስ ከእግዚአብሔር በቀር ማለት ነው አይሰጡ ያ ቦዘኔነን ብለው ያሉ ስራ ሰጣናለች ብለው ይላሉ ሜላዛ ላይ በደንብ ስለመለሰለት እንግዲህ የድለላ ስራ እየተሰራ ከሆነ እናያለን እኔ ጤንነትን እድሜን ልጅን ሀብትን እንኳን ራሱ ብታገኝ ጉልበትን የሰጠ እግዚአብሔር ነው ለእስራኤል ቤት እንዲህ ይነግረዋል በቶራ በነቢያት ማን በመዝሙር በሙሴ ሕግ መጽሐፍት ላይ ማለት ነው እግዚአብሔር ነው ጉልበቴ ሀብቴ ጥበቤ ይህንን አመጣልኝ ብለህ አትበል አለው እግዚአብሔር ጉልበት ስለሰጠን ይሄን አድርጓል እና ሰጪ እግዚአብሔር ነው ክብርና ምስጋና ከምድር እስከ አርያም ለታላቁ ለስሙ ይሁን ከፀሐይ መውጫው እስከ መጥለቂያው ድረስ የአብርሃም አምላክ ስሙ ለዘለዓለም የተመሰገነ ነው ከፀሐይ መውጫው እስከ መጥለቂያው ድረስ ስሜ በአሕዛብ ዘንድ የታወቀ ይሆናል አሕዛብም ስለ ስሜ ዕጣንን ያጥናሉ ብሎ ሲል ቡል ለምናረግለት እንደዚህ ጨስ ሉባንጃ ምናም ነገር ይዘ እንደዚህ የምናረግለት በጊርጊራ እሱን አይደለም ምን ማለት ነው ለስሙ የሚሆን ምስጋና ለጻድቁ ክብር ይሁን የሚለውንም ዝማሬ ከምድር ዳርቻ ሰምተናል ይላል ኢሳይያስ ከምድር ዳርቻ ማለት ከፀሐይ መውጫው እስከ መጥለቂያው ድረስ እቺ ፕላኔት ያው ክብ ናት እንደዚህ ማለት ነው ክብ ናት ዛሬ ሐሙስ እኩለ ቀን ላይ እኔ ብቻ ነኝ ያለሁት እያንዳንድህ ገና ሌላ ቀን ላይ ነው ያለው ረሙሽት ረብ ለሊት ነገር
ጌታ ነው እንደዚህ አድርጎ የሰራው ፕላኔት አገሩን ራሱ ይሄን ፕላኔት እንዲያርጎ ነው የሰራው የቀኑን ስርዓት እንደዚህ የሌሊቱን ስርዓት እንዲያርጎ የሰራው የኔ ጌታ ለዘላለም ስም ይባረክ እንዲያርጎ ነው የሰራው አየ እኔ ጋር እኩለ ቀን ነው ሐሙስ እናንተ ጋር አርብ ሌሊት ነው ወደ ንጋት ሌር ማለት ነው ወደ 9 ሰዓት ምናምን አካባቢ ኢትዮጵያ አሜሪካና ካናዳ ምናምን ነገር ሮብ ምሽት ናቸው ይሄንን ማን ይሰራው እዚህ ነገው ለጣራራ ፀሐይ ነው እኩለ ቀን ነው እናንተ ጋር ምሽት ነው አየ ሌሊት ማለት ነው አሜሪካና ካናዳ ደግሞ ገና አራታቸውን እየበሉ ነው ሊበሉም እያሰፈሰፉ ነው በቀን አንገናኝ በምን አንገናኝ እንደውም ጌታ በምስራቅ በኩል ነው የሚመጣው ተብሏል በዚህ በኔ በኩል ነው የሚመጣው ማለት ነው እና ያንዳንዳችሁ ስርዓት ብትይዙ ጥሩ ነው ለማለት ነው ወዳው እንዳ ወደ አፍሪካና ወደ አውሮፓ ወደ አሜሪካ አትሄድ ጌታ ሆይ እነሱ ብዙ ጠባያቸው ጥሩ አይደለም ብዬ ብለውና ጌታ ቢሰማ ለተለያዩ ነው ማለት ነው ግን ጌታ እንዲያድርጎ የሰማይን ስርዓት የምድርን ስርዓት ሰርቷል ይሄ ጌታ ብቻ ነው ሊመሰገን ሊወደስ ሊፈራ ሊሰገድለት ሊመለክ የተገባው እሱና እሱ ብቻ እግዚአብሔር ለዘላለም ስሙ ይባረክ እና ጌታ ትልቅ ነው እግዚአብሔር ትልቅ ነው ወደ መጽሐፉ እውነት ስንመጣ ሰዎች ሁሉ የምናውቀው እውነት ቢኖር አንድ እውነት ነው በቃ እኔ ይገርመኛል የእግዚአብሔር ታላቅነት የእግዚአብሔር ገናነት የእግዚአብሔር የስሙ ክብር ያደረገው የፍጥረቱ አሻራ በእኛም ላይ በባህር ላይ በምድር በእንስሶች በተራሮች በኮረብቶች በሜዳዎች ላይ በእንስሶች ላይ በሰማይ ስርዓት ላይ በከዋክብቱ ላይ በፀሐይ በጨረቃ በፕላኔቱ ላይ በሚታየው በማይታየው በራቀው በቀረበው ዴታ አይነት አምላክ ነው ዴታ አይነት አምላክ ነው ከእርሱ በቀር ሌላ የሚያድን የለም በብሉይ ኪዳን ነቢያትን ተናግሬ ጨርሳለሁ በብሉይ ኪዳን ነቢያት ደጋግሞ ጌታ እግዚአብሔር እናንተ የያዕቆብ ልጆች ብሎ ካለ በኋላ እናንተ የምድር ዳርቻዎች ሁሉ ወደኔ ዘወር በሉ ትድናላችሁ እኔ እግዚአብሔር አምላካችሁና መድኃኒታችሁ ነኝ ያለ ነው ሲል የነበረው ስለዚህ ጌታ ራሱ መድኃኒት ሆኖ መጥቶልናል ስሙም ኢየሱስ ይባላል በስሙ በማመን ሰው ንስሐና ኃጢአት ይቅርታውን ያገኛል ከዘላለም ፍርድ ይድናል ቴንኪው በጣም ስላስረዘምኩ ይቅርታ ጸጋ ይብዛላችሁ ተባረክ ሄርሚ እግዚአብሔር ዘመንን ይባርክ ቆንጆ ሐሳብ ነው ያነሳው በእውነት እግዚአብሔር ይባርክ በጣም ደቂቃ ግን እንትን እያለን ነው ምን ሄዶ ዳጊ አሁን አለ አለው እንዳልክዬ ኔትወርክ እንጂ ትችላለህ እሺ ለአንተ አንድ ጥያቄ አለኝ ዳጊ እሺ እኔ ግን ከጥያቄ ይልቅ በልብ ያለውን እንደገና አንዴ ተናግሬ ከዛ ወደ ጥያቄ እንደምፈራ ሰምቻለሁ ከቅርብ ሰዎች ኤርሚ አይደል በልብ እግዚአብሔር መንፈስ ቅዱስ ያስቀመጠልህ ንገርና ከዛ ጥያቄውን አይ እንዲሁ ካንተ ጋር የሚያያዝ ጥያቄ ስለሆነ ካንተ ጋር ስለ ፐርሰናል ሳይሆን እንግዲህ አንተ በዝማሬ ረጅም ዓመት አገልግለሃል ጌታንና ብትዘምር ለኢየሱስ ብትዘምር ለአብ ለመንፈስ ቅዱስ ነውና ለምንድነው እስካሁን ይሄን ሁሉ ዘመን ስትዘምር አንድ መዝሙር እንኳን ለጌታና አንድ እንኳን ለገብርኤል ለምንድነው ያልዘም አታቃቸውም አታቃትም የጌታንና እንደው ዳጊ ምን አለ ለጌታናት ብትዘምር ቀኔ ብታሽጎደጉድላት ምን ችግር ነበረው እስኪ ይሄንን በደንብ አለመቼ መልሰዋለሁ ያው ባሪያ ለባሪያ አይዘምርም ከሱ በፊት ግን በልብ ያለው ለናገር እሺ አይ አንድ ነገር ያስተዋልኩ ነበር ቀደም እናንተ ማይታችሁት ይሆናል ማህበራዊ ሚዲያ ላይ አንድ ወርቅ 500 ኪሎ ግራም የሚመዝን ወርቅ ተገኘ ብለው ሰዎቹ ከወርቁ ትልቅ አለት ነው የሚያክለው ወርቁ እኔ እንደዚህ አይነት ወርቅ ራሱ ኤግዚስት እንደሚያደርግ አላውቅም በዛ መጠን ባንዴ መገኘት መቻሉን ኤኒዌይስ ይሰማል ድምጼ በሆነ ታነል ውስጥ ያለፍኩ ነው ግን ለወጣ ነው ይሰማል በሉኝ ኦኬ እሺ ቴንክ ዩ እና ሰዎቹ ሁለቱ ማሳቸው ውስጥ ያንን ወርቅ ያገኙት ግለሰቦች ፎቶ ላይ ስታያቸው በጣም በቃ ፍልቅልቅ ብለዋል ተደስተዋልና ኦፍ ኮርስ ማለት
እንዴት አይደሰቱና በጣም በቃ የሚታይባቸው ደስታ የሌለ ነውና የለበሱትን ልብስ ስታዩ ፊዚካላቸውን ስታዩ ያው ገበሬዎች ናቸው የተመቻቸው እንዳልሆነ ያስታውቃሉ ግን ፊታቸው ላይ ያለው ደስታ ይሄ ነው የማይባል ደስታ ነውና በጣም የገረመኝ ነገር ምንድነው ገብቷቸው ነው ገባችሁ ያገኙት ነገር ምን እንደሆነ ገብቷቸው ኦሬዲ ሳይሸጥ ሳይለወጥ ወደ ብር ገና ሳይቀየር ምናምን ቫልዩ ስለገባቸው ምን እንዳገኙ ስለገባቸው ደስታቸው ፊታቸው ላይ ይነበባል ወርቁን ብታዩት ምስሉ ቢኖርኝ ባሳያችሁ ደስ ይለኝ ነበር ገና ያው አፈር ውስጥ ገና ያወጣ ስለሆነ አፈር ምናምን ቆሻሻ ምናምን አለው እንደዛም ሆኖ ግን ሰዎች ይስቃሉ ምክንያቱም ቫልዩን አይቀንሰውም ያ ሊጠረግ የሚችል ሊጸዳ የሚችል ነውና የፈለገ ቢኖረው እንኳን አይደለም ወርቅ ላይ ወረቀቱ ብር ላይ ራሱ የሆነ ቆሻሻ ምናምን ቢኖርበት የብሩን ቫልዩ አይቀንሰውም በቃ ለራሳችሁ ላይ ያዝ ላይ መቻችሁ ለተጠየፉት ወይ ሊደብራችሁ ይችላል ይሆናል እንጂ 100 ብር የነበረው ቆሻሻ ስላለው 90 ብር አይሆንም እና ቫልዩን አይቀንስም እንግዲህ ወርቅ ሲሆን ደግሞ አስቡት እና ምን ያስተዋልኩ ነበር that's how I felt ጌታን ሳገኝ ሁላችንም ጌታን ስናገኝ እንደዛ ነው የተሰማን ምን እንዳገኘን ገብቶናል በርግጥ ይሄ ወንጌል የሆነው ራሱ ኢየሱስ በብዙ ድሪቶ ነው እኛ ጋር የደረሰው በብዙ ድሪቶ አሁንም ያ ድሪቶ በኢየሱስ ይገፈፋል አንዳንዶች ራሳቸውን ነገር ለጥፈውበታል አንዳንዶች ብዙ ቆሻሻ ወንጌል ላይ ወሩራዋል ተፍተውበታል አንቋሸውታል ዛሬ ድረስ እኔ በመኖርበትም ዓለም ይሁን በሌሎች ሰለጠነው በመትሏቸው ዓለም በብዙ ነገር ሰልጠነው ግን የጌታን ነገር ገፍተው ገና ኢየሱስ ብላችሁ ገና ልትነግሯቸው ልትመሰክሩላቸው ስትሉ አንዳንድ ቪዲዮዎች አይታችሁ ከሆነ አንዳንድ ሰዎች መንገድ ላይ እንደዚህ ወንጌል ተርጨትን ሲያረጉ ገና ሊያናግሯቸው do you know Jesus ምናም ወይ ደግሞ can I tell you something about Jesus ገና Jesus የሚል ቃል ሲሰሙ እንዴት ኢሪቴት እንደሚያረጋቸው ስታዩ በጣም ያሳዝናል በዛ ሁሉ ውስጥ አልፎ ግን ወይም እንደዚህ የሚገፉት የሚጣሉት በኮተት በድርሳን በገድል በድሪቶ በመናምን ሸፋፍነውት ወይም ሊሸፍኑት ሞክረውም ግን ስቲል ቫልዩን ያልቀነሰ እስኪል ትልቁ ንብረቴ የምለው ትልቁ አለኝ የምለው ጋገኘውት ቀን ጀምሮ ምን እንዳገኘው የገባኝ በቃ ምን እንዳገኘው በቃ ቫልዩ የማይቀንስ የፈለገ ድሪቶ ምን ቢሉ ቢለጥፉበት የዘላለም ህይወት እንደሚሰጠኝ ያመንኩበት እንዲያውም ዮሐንስ 14 20 ምናምን አካባቢ ላይ ሰላሜን እተውላችኋለሁ ሰላሜን እሰጣችኋለሁ ይያል ይናገራልና በጣም ደስ የሚለኝ ፓርት የቱ መሰላችሁ እኔ የምሰጣችሁ ሰላም ይላል እኔ የምሰጣችሁ ዓለም እንደሚሰጥ አይደለም ልባችሁ አይታወቅ ይላል እና ዓለም ለካ ትሰጣለች ባይደውይ ዓለም ትሰጣለች ሰላም ይሄ ማይታበላቅ ነው ዓለም ሰላም ስለማሰጥ አይደለም ኢየሱስ ጌድ ነው ችግሩ የዓለም ሰላም የአርቲፊሻል ወርቅ አይነት ሰላም ነው አያችሁ የኛ ወርቅ የሚለየው የነዛ አይነት አይደለም ትንሽ ቆሻሻ ሲነካው ፌድ የሚያረጋው አይነት ወርቅ አይደለም ትንሽ እንትን ሲል እንደ ጤዛ ሚጣፋ አይነት ሰላም አይደለም እና this real gold ቆይ ልንገራችሁ እኔ ራሴን እንደምን አያዋለሁ መሰላችሁ እንደ ወረቀቱ ብር ነው ራሴን ማያው እንደ ወረቀቱ ብር የኔ ቫልዩ የሚጨምረው ጌታ በከበረ ቁጥር አይታችሁ እንደሆነ የዓለማት ገንዘብ የሚጨምረው ባስቀመጡት የገንዘብ ልክ ነው the more gold you have የገንዘብህ አቅም ይጨምራል የአገሪቷ ገንዘብ ይጨምራል ስለዚህ የኔ ቫልዩ የሚጨምረው እሱ ሲከብር ነው እኔ የምከብረው የኔ የተቀመጠው ደግሞ በጣም ሴፍ ቦታ ነው ስለሚያሰጋው አይደለም ሴፍ ቦታ የተቀመጠው ግን ቦታው ስለሆነ ነው በአብቀኝ እኔ የተቀመጠው ሆነ ነው ወርቅ ስለሆነ እና ያለበት ፖዚሽን የኔን ቫልዩ ይዋል የኔን ነገር ያሳየኛል የኔን የነገር ስፍራ ይነግረኛል ስለዚህ እሱ በከበረው ለእግዚአብሔር ደስታ ኃይላችን ነው ይላል እግዚአብሔር ደስ ባለው ቁጥር ነው አንተ ሞር ፓወር ያገኘ ሞር ኃይለኛ ሞር አሸን ይወምት እሱ በደሰተ እሱ በከበረ እነዛ ሰዎች ገና አፈሬ ነካክ ወር ይዘው
እዙት ግን ገባዋል ብዙዎች ሊሳለቁበት ይችላሉ ብዙዎች በሐሰት ሊመሰክሩበት ይችላሉ ብዙዎች አጣመው ስለ ወርቁ ሊናገሩ ሊሰብኩ ሊያስተምሩ ይችላሉ ብዙዎች ሐሰተኞችም ተነስተዋል ወደፊት የሚነሳሉ ስለዛ ወርቅ ያሹ በዛ ወርቅ ዙሪያ የነገዱ ያተረፉ ብዙዎች አሉ እሱም በመጣ ጊዜ ገርፎ ያስወጣቸው ብዙዎች አሉ ወገኖቼ ግን በጣም ደስ የሚለው ነገር ግን ምንድነው ይሄ ሁሉ ተዋሽቶበት ቫልዩ የማይቀንስ የማያረጅ ዓለም የሚሰጠው አይነት ሰላም ሳይሆን ለየት ያለ ሰላም ማንንም የማይወስደው ሰላም ምንም መናወጥ የማያገኘው ሰላም የሰጠን ይሄ አምላካችን ይሄ ወዳጃችን ነው ይሄ በአብ ቀኝ የተቀመጠው ጌታችን ነው እና የእናንተ ቫልዩ በሱ መክበር ላይ የተወሰነ ነው በቃ እሱን የናቀው አይተናል ሰማቸው አይገኝም አይደለም ማንነታቸው ራሱ ትረስ ከሌ ማን ነበር የሚባሉ ሆኗል እስኪረሱ ከታሪክ መዝገብ እስኪረሱ ሆኗል እሱን ያከበሩት ደግሞ አይታችሁ እንደሆነ በሱ ስም የነሱም ስም መክበር ሆኗል እነሱ መታወስ ችለዋል ስለዚህ ሰው ፎከስ ማድረግ ያለበት ክራይስት ላይ ነው ማለት ነው በቃ መደሰት አለበት ባለው ነገር መደስ ገና ሳይመነዘር ገና ወስደው አልሸጥከው ገና አልተጠቀምክበትም ግን the moment you have Jesus ነግራለሁ አሁን ኢየሱስ የሌለ ወንድም እህቴ ገና ኢየሱስ የሚባለው ገና ስትዩ እንደነዛ ገበሬዎች ነው ህይወትሽ ጭምልቅልቅ ያለ ማያምር የሆነ መልክሽ የተጎዳ ህይወትሽ የተጎዳ ትላንትሽ የተጎዳ ታሪክሽ የተጎዳ ነው በብዙ ሃርድሺፕ ውስጥ ያለፍሽ ነሽ ግን ልክ ኢየሱስ ስትዩ እነዛ ወርቅ ያገኙትን አይነት ስሜት ነው የሚሰማሽ ማንን እንዲያስ ይገባሻል have Jesus have all ላል ሁሉ ጊዜ በቃ ኢየሱስ ይኖርሽ then ሁሉ አለህ ማለት ነው ገና እኮ ነው ገና ሰከንድ ጌታን በተቀበልክበት ሰከንድ የሚሰማ ስሜት ነው መነገር አሁን ስነግር ላይመስል ይችላል ግን ብዙ አርቲፊሻል ወርቆች ኢዚሊ ስለተዘጋጁ ብዙ አርቲፊሻል ስብከቶች ብዙ አርቲፊሻል ታሪኮችን ስለሰማ የሱ አንድ ጊዜ ስላንተ መነሳት ቀሎብሃላው ከሌ 7 ከሌ 90 ጊዜ ተነስቷል ከሞት ስትባል ከሌ ጭራሽ ተፈሽቶ እንደገና ተነስቷል ስትባል እየደበዘዘ መጥቶልብል ይሆን ይችላል ግን እነግርሃለሁ በፍጹም ግን ቫልዩ የማይቀንስ ሌሎቹ ተጠርተው ዛሬ የታሉ የሉም እኮ ሲኦል ይኑሩ የት ይኑሩም አይታወቅም እሱ ግን እንደከበረ ያለ የምትመካበት በሚሰጥ ሰላም ተደላለ የምትኖር የሆነ ማን ይወስደዋል ብለ ማትደነግጥበት በተንኮሻኮሸ ቁጥር ወሰዱት እንዴ ዘረፉት እንዴ የማትል አይታል እንዳንዳንድ ባለጠጋ ሰው እንደተሳቀቀ አለው ሁሉ አለው ግን ሁሉ እንደሌለው ሰው ሚኖር ሰው አለ አንዳንድ ሰው ምንም የማያምርበት አይታችኋል ለብሶ የማያምርበት በልቶ የማያምርበት ሰው አለ ለምንድን ነው መሰላችሁ ሰላሙ ኢየሱስ ያልሆነ ሰው ነው ምክንያቱም በሰቀቀን ነው የሚኖረው ገባችሁ ከዛሬ ነገ ታክሱ እንትን ብሎ መንግስት እንትን ብሎብኝ ሌባ እንትን ብሎኝ በቃ ግን ይሄ አይነት ግን ሰላም ሶሪ በጣም ይቅርታ ወገኖች ዳጊዬ ኑ ተመልሳችሁ ከእንደገና ምን የተፈጠረው በጌታ ምን ነክቼ ነው ሶሪ I don't know ምን እንደነካው I don't know ሜላ ዳጊዬ እንዳልክ እነ ሜላን ሳባቸው ኤርሚ ቆይ ልሳባቸው ካሉ እንትን ገስት ላይ ይሉ ሪኩዌስት አላረኩም ገና በጣም ይቅርታ ወገኖች I don't know ምን እንደነካው ኦኬ እንዳልክ መጣል ሜላና ምን እንደነካው I don't know በጣም ይቅርታ አይኔ አርዝሜ ከደርብ ላይ ስልክ ወድቆ መሰለኝ ኖ ኧረ ምንም የወደቀም የለም ምን አረጋው እኔ እንደው የሚያስረዘምኩት በጣም ይቅርታ ይግድ ኤኒዌይስ ይሰማል ድምጼ ኤርሚ በዚህ ላጠቃል ወደ እንዳልክ ጥያቄ ልምጣ በደም ተባረኩ እሱ ሲከብር ነው እኛ ክብር እንግዲህ እሱን ስበኩት እሱን ተናገሩ ሰዎች በሱ ይወቋችሁ በቃ አንድ ካንደበታችሁ ሙግታችሁ ራሱ ስለ ኢየሱስ ይሁን ማለት በቃ ሌላ ምንም እንትን የለም ሌላ ውበት የለም እና በጣም ደግሞ በተማመን ኑሩሽ በተማመን እንደዛ ነው በቃ ኢሳይያስ 40 ላይ እሱን የሚጠባበቁ እሱን ተስፋ የሚያደርጉ ምናምን በመተማመን ነው የሚኖሩት ገና እኮ እነዚህ ሰዎች አልኳችሁ እኮ ገና ፊታቸው ላይ የሚታየው ደስታ ገና ሸጣውም አልተጠቀሙበትም እኮ ምን እንደያዙ ግን ገብቷቸዋል
ምን እንደያዙ ገብቷቸዋል። ገባችሁ? እና ይሄ ገለባ እሳት ሲነካው ብንድ የሚል ነገር አይደለም። ታውቃላችሁ በእሳት ውስጥ ብታረጉት ምንም የማይሆን እንደዛኛው ብንድ ብሎ የማይጠፋ እና ምን እንደያዛችሁ ሲገባችሁ በሱ ላይ መመካታችሁ ይጨምራል። መተማመን የሆነ ኑሮ ትኖራላችሁ። አላውቅም የምታልፉበት ወንድሞቼ ህይወት ግን ጌታ ወደ ልቤን ስላመጣ ነው እነዛን ሰዎች ሳይ። ስለዚህ ትላንታችሁ ምን ይመስላል? ዛሬ ላይ ያላችሁበት ነገር ምንድነው? ማለት ኢየሱስ ወደ ህይወቴ ቢመጣ ይሄ ነገር የእውነት ይስተካከላል ብላችሁ በጥርጥር ውስጥ ያላችሁ፣ በሐዘን በለቅሶ ውስጥ ያላችሁ፣ ወዳጅ የለኝም ለኔ የሚያስብልኝ የለም የምትሉ፣ በሄድ ይሻላል እያላችሁ ልጽፉ ልታደርጉት የምታስቡ ሰዎች ኖ ኖ ኖ ኖ ይሄን ኢየሱስ ተዋወቁት። የከበረ የሚያከብር የሚወድ የተወደደ ጌታ ነው። have Jesus have all ተባረኩ። እሺ ወደ እንዳልክዬ ልምጣ። እንዳልክዬ ጥያቄ በጣም ወሳኝ ጥያቄ ነው። ለምንድን ነው ለፍጡራን ማን ዘምረው? ቀደም እንዳልኩት ያው ባሪያ ለባሪያ አይዘምርም። ንጉስ እኔ አንድ ንጉስ ነው ያለኝ በአንድም በሁለትም በሶስትም በአራትም። ዛሬ እኮ የኢየሱስ ንግስ ነበረብኝ ብዬ ወደ ቤት የምመለስበት በዓሌ እሱ ነው፣ ንግሴ እሱ ነው። ከኔ ጋር እርግጠኛ ነኝ መላእክቶች ሌሎች ፍጡራንም እሱን ያነክሱታል እንጂ ወደ ጎን የሆነ አምልኮ ሐዋርያት አላስተማሩኝ። ብዙ ጊዜ መሰጣት ኤግዛምፕል አለች ከጠቀማችሁ ለ10ኛ ጊዜ ልድገማት። ኢትዮጵያ በተለይ ያለው መታወቂያችን ላይ የአደጋ ጊዜ ተጠሪ የሚለው ዳሽ ላይ ሀብታም የለ ደሃ የለ ሁሉም ዳሽ ላይ የሆነ ነገር ሞልቷል። ወይ ስልክ ቁጥር ሞልቷል፣ ወይ የሆነ ሰውዬ ሞልቷል፣ ወይ እናቱን ወይ አክስቱን ሁሉም ሞልቷል። እና እኔ የአደጋ ጊዜ ተጠሪ የሞላ ሰው ድረስልኝ ብዬ አልጠራም። ለህይወቴ ማለት ነው፣ ለህይወቴ ለዘላለም ህይወት አልጠራም። ገብቷችኋል? አገልጋይ አልጠራም። መልአክ አገልጋይ ነው። እኔ የምጠራው አገልጋዩን የላከውን ነው የምጠራው። እንዴት ያደጋ ጊዜ ተጠሪ የሞላ ሰውዬ እኮ ስትጠሩት እሱ ራሱ የሚጠራው አለው። እሱ ራሱ አደጋ ሲመጣበት እኮ ሊጠራ የተዘጋጀ ነው። እሷ ራሷ መድኃኒቴ ነች እኮ መድኃኒቴ ነህ ያለችው። ምን ሆናችኋል? ባሪያው ወደ ተመልክቷል እያለችን እንዴ ወደ እሷ እንዴት ተጣራለሁ? እንዴት ወደ ገብርኤል ተጣራለሁ? እሱ ሲያዛቸው ሲልካቸው ያሻውን የሚያደርጉ እንጂ የኔ አሽከር አይደሉም መላእክቶች። የኔ አሽከር አይደሉም። ስለዚህ ባሪያ ለባሪያ አይዘምርም። አንደኛ ነገር ባሪያ ለባሪያ አይሰግድም። ሌላው ደግሞ ፍጡራን ከሆኑ ደግሞ ማለት ሰው ሆነው ደግሞ የሆኑ ፍጡራን ከሆኑ ኦፍ ኮርስ መላእክት ፍጡራን ናቸው። ሰዎች ከሆኑ ደግሞ ሁልሽም ያደጋ ጊዜ ተጠሪ የሞላሽ ነሽ። ሁልሽም እንደኔ ያለ ኢየሱስ ዋጋ የሌለሽ ነሽ። ስለዚህ ምን ብዬ ልዘምርልሽ? ምን ብዬ ለተክልዬ አንደበቴ ምን ብሎ ይከፈታል? ምንም። መልአክም ቢሆን ሚካኤል አባቴ ልል አልችልም። አንድ አባት ነው መጽሐፍ ቅዱስ የነገረኝ። እንግዲህ አባታችሁን ብዬ በጸለይኩበት በዛ አንደበት ለሚካኤል አባቴ ማለት በጣም ያሳፍራል። እንዴት ለመሰላችሁ ለሚካኤል ማልዘምረው ማልጸልየው? ሚካኤል መንግስት የለውም የራሱ። ይሄኛው አባታችሁን ካልኩት በኋላ መንግስት ትምጣ ማለት ይችላል። ሚካኤል ግን መንግስት ትምጣ ብለው መንግስት የለውም። ምን ይመጣል? እንዲህ አይነት ችግር እኮ ነው የገጠመን አሁን። ስለዚህ መንግስት ያለው ነው የምጠራው። መንግስት ያለውን መንግስቱ ላይ ንጉስ የሆነው እሱን ነው የምጠራው። ተባረክ፣ ወዳችኋለሁ። ጴንጤው ብዙበታል። አልቻለም። የዘንድሮን ጴንጤ አልቻለም። በቃ ምን እሳት እየላሳችሁ እንደሆነ እኔ አላቅም በእውነት። ክብር ለኢየሱስ ይሁን። እንደዚህ አይነት ትውልድ እንዲነሳ ነው የምፈልገው። ይሄ ሁሉ ጉዳይም ያ ነው። የልጁን የኢየሱስ ክርስቶስን ወንጌል ብቻ አድምቆ መስበክ እና ደግሞ በእርሱ በኩል የተጻፈውን ይህንን የዘላለም ሕይወት ፕሮግራም ላይ ሰዎች ተካፋይ እንዲሆኑ መጋበዝ አለቀ። ሌላ የምናስረክባችሁ የምንነግራችሁ ነገር የለም። የምንጠነቀቀው የምናስጠብቀውም የሃይማኖት ዶክትሪን የለንም። እኛ የሰው ልጅ ሁሉ እንዲድን እግዚአብሔር ያዘጋጀው የዘላለም የማዳን ፕሮግራም የሆነውን ኢየሱስን ያወቁ ሁሉ እንዲድኑ በሱ በኩል እንዲያርፉ፣ ከድካም እንዲያርፉ፣ ከሸክም እንዲያርፉ፣ ከኃጢአት እንዲያርፉ፣ እንዲላቀቁ ስለምንፈልግ ነው ኢየሱስ ክርስቶስ ጌታ ነው የምንለው። እና ከርሱ ውጪ ሊያድን የሚችል የለምም፣ ስለሌለም ጭምር ነው። በእውነት ቢኖርና አይደል ኤርሚ ቢኖር አንተም ዝም አትልም። ሌላ አዳኝ ቢኖር በእውነት እግዚአብሔር ቢጠቁመን ከልጁ ከኢየሱስ ክርስቶስ ውጪ ሌላ ነገር ይሄው እዚህ ጋር አስቀምጬላቸው ቢለን
ስለሌለ ነው እሱ ማይልንም የገዛ ክንዱ ስለሆነች መድኃኒት ያደረገችው ነፍስን ደግሞ የፈጠራት ነው የሚያድናት ማንንም ማዳን አይችልም ከኢየሱስ ውጪ ያወራን ያለነው ከዘላለም ሞት ከዘላለም ጥፋት ከዘላለም ቅጣት የሰው ልጅ ሚድነው በጌታ በኢየሱስ ነው ሜሎስ ምቹነ ይመቻል አለ ቪዲዮማ ካሜራ የተሰጠው እሺ እየበላ ነው ሜሎስ በዚህ ሰዓት ቻይና በላለው ባይዘይ ምንም ሰዓት አንተ ከፍቶልሃል እግዚአብሔር ይመስገን በዚህ ሰዓት ካረቀ ተገላግለን በዚህ ሰዓት መብላት ስሙ ይባረክ ቆርኪ ለቆርኪ ያራራች እግዚአብሔር ይመስገን እሺ